ማስከበር ራስን አስከብሮ ከዚያ ኢትዮጵያን ማበልጸግ ነው። እኔ የምፈልገው በሙያዬ እንዳገለግላችሁ አንድ ኢትዮጵያዊ ልጅ ነኝና ፍቀዱልኝ ነው። ምክንያቱም አስመስክሬያለሁ። በእኔ በኩል አንድ ኢትዮጵያን የሚሳደብ ሰው ናሳ ውስጥ የለም። አንዴ ያከብራል፣ ኢትዮጵያዊን ያከብራል። ስለዚህ አይዟችሁ፣ እዚህ አንገታችንን ደፍተን አንሄድም። በፍጹም ይህ የዘመን ሰንደቅ በቀድሞ ከከፋ ጠቅላይ ግዛት ከቦንጋ ከተማ እስከ ናሳ ድረስ ተራምዷል። ይህ ሰው ከቦንጋ ሰማይ ስር ከማረስ በአሜሪካ ሰማይ ስር ሮኬት እስከ ማስመንጠቅ ድረስ ተጉዟል። ውልደቱ እንደ አውሮፓውያን አቆጣጠር የካቲት 5 1948 ከፋ ውስጥ መሆኑን የታዘበ ሰው እንዴት አድርጎ ከባህር ዳር ፖሊቴክኒክ ተነስቶ በጃፓን በኩል ሾልኮ ናሳ ውስጥ ስመጥር የሲስተም መሐንዲስና የጠፈር ሳይንቲስት ሆነ ብሎ ቢደነቅ አይገርምም። ይህ ሰው ለናሳ ጉዞ መሰረቱን ባህር ዳር ፖሊቴክኒክ ሲያስቀምጥ ለ30 ዓመታት ለኮሌጁ ሪከርድ ሆኖ መቆየት የቻለውን ከፍተኛ ነጥብ በማስመዝገብና ከአጼ ኃይለ ሥላሴ እጅ ሽልማት በመቀበል ነበር። ይህ በኢትዮጵያ አየር ኃይል ውስጥ የተዋጊ ጀት አብራሪና ሳይንቲስት የመሆን ህልም የነበረው ሰው የአቶ እጅጉ ኃይሌና የወይዘሮ አስካለ በላይነህ ልጅ ዶክተር ኢንጂነር ቅጣው እጅጉ ነበር። ውድ የከፋ ቴሌቪዥን ተመልካቾቻችን በዛሬው ዝግጅታችን ሳይንቲስት ዶክተር ኢንጂነር ቅጣው እጅጉን በተመለከተ አብሮ አደጎቹና ለመረጃው ቅርብ ከሆኑት ጋር ቆይታ ያደረግንበትን አንድ መሰናዶ ይዘን ቀርበናል። አብራችሁ ቆዩ። ቅጣው እጅጉ መኖሪያው እዚህ ፈጣን ነው። ፈጣን ቀበሌ ታውቁ እንደሆነ ፈጣን ውስጥ ነው። አባትየው አምሳ አለቃ እጅጉ ነው የሚባሉት። የኔ አጎት አጋጣሚ እዛ ነበር። እሳቸው ጋር እኔ ጠፍቼ ነው መጣሁት ከሻፓ። የድሮ ሰዎች ማስተማር አይፈልጉም። ጠፍቼ በይደ ማርያም መጣሁ። በይደ ማርያም ስመጣ ወላጅ ምናምን አይጠየቅም። ምክንያቱም መንግስት በዛን ጊዜ እንትን ይፈልጋል፣ ተማሪዎች እንዲመጡ እንዲማር፣ ሰው እንዲማር ስለሚፈልግ መጣሁ ገባሁ። አጋጣሚ በ1957 ዓመተ ምህረት ነው የመጣሁት። እኔ ሲመጣ እሱ እዛ ነባር ተማሪ ነው። በ8ኛ ክፍል ተማሪ ነው እሱ። እኔ 5ኛ ክፍል ነው መጥቼ የገባሁት እና ስንማር አብረን እንሄዳለን ወደ ሰፈራችን አብረን ከትምህርት ቤት ስንመለስ እና በትምህርት በጣም ጎበዝ ነው በትምህርት። በአጼ በደ ማርያም ትምህርት ቤት አሁን ግራዝማች ጳውሎስ በሚባለው ትምህርት ቤት ላይ 50ኛ ዓመት በዓል በምናከብርበት ሰዓት በዛ ዝግጅት ላይ በአውደ ርዕይ እንድናዘጋጅ በተሰየመው ኮሚቴ ውስጥ ነበርኩኝ። በዛ ውስጥ አቶ ቅጣው እጅጉን ጓደኞቼ ሌሎች ታላላቅ ሰዎች ከሚነግሩት ሌላ ዶክመንታቸውንም አውቃለሁ እና አቶ ቅጣው እጅጉ በአሁኑ አጠራራችን ሳይንቲስት ዶክተር ቅጣው እጅጉ መጀመሪያ የአንደኛ ደረጃ ትምህርታቸውን በኤስአይኤም የተወሰነ ጊዜ ከጀመሩ በኋላ ወደ በደ ማርያም ትምህርት ቤት መጥተው ይማሩ እንደነበረ ከዛም ቀደም ሲል የቤተ ክህነት ትምህርትም በጥሩ ሁኔታ የታነጹ እንደውም አልፎ ዲያቆንም እንደሆኑ የሚነገር ነው እና አቶ ዶክተር ሳይንቲስት ቅጣው እጅጉ ከቦንጋ ከግራዝማች ጳውሎስ በኋላ ጅማ ሄደው እንደተማሩ ነው። ጅማ ሄደው ከተማሩ በኋላ የሁለተኛ ደረጃ መልቀቂያቸውን እዛው እንትን አድርገው ባህር ዳር ፖሊቴክኒክ ገቡ። ቅጣው እጅጉ እና እኔ አብረን ነበር። ትምህርት ቤት የተመሰረተው በአጼ በደ ማርያም ትምህርት ቤት 1939 ዓመተ ምህረቱም ጭምር
የተደረገ እንትኖች አሉ እና ብዙ ተማሪዎችንን አንድ ላይ ነበርን። ስንማር እሱ በትምህርት ጎበዝ ነው። በትምህርት በጉብዝናው አልፎ ሄዷል። ያኔ በ8ኛ ክፍል ያለፈው ወደ ጅማ ነው ምን እንደሆነ ነው ስልጠና ትምህርቱን የሚከታተሉት። በዛ ሄዶ ሰልጥኖ እንዳለ መንኮራኮርን ተመራመረ። የሰማይን እንትን ተመራመረ። አሜሪካ ገባ። አሜሪካ እዛ ውስጥ እንግዲህ በመማርበት ጊዜ ከነሱ ጋር ከኛ ይበልጣል የሚል ይሁን ምን ይሁን ኳስ እየተጫወተ ወደ ኋላ ወድቆ ሞቷል የሚል ነው በዜና የተነገረ። በነገራችን ላይ ቅጣው ለኔ የቤተሰቦቼ ጓደኛ ነው። እናቴ ጓደኛ ነው። ወንድሞቹ የኔ ጓደኞች ናቸው። ስለ ቅጣው በዛ እንትን አውቃለሁ። የተማረበት ትምህርት ቤት ሮስተሩንም አይቻለሁ። ስለ ቅጣው ማውቀው ያን ያህል ነው። እንዳጋጣሚ ሆኖ ቅጣው በኢህአዴግ እንደመጣ ወደዚህ ወደ ኢትዮጵያ ሲመጣ አንድ እሁድ ፕሮግራም ቀርቦ እዛ ላይም ኮሜንት አድርጌያለሁ። ስለ ቅጣው የማውቀው ያን ያህል ነው። ቅጣው ለኛ ህያው ታሪክ ነው። ቅጣው ማለት ህያው ታሪክ ነው። ምክንያቱም ይህን ህያው ታሪክነቱን ታሪክ ነው የምንለው ስለሱ እየሰማን ነው የምናድገው። አሁን እኔ ከእናቴ ጋር ስለ ቅጣው ሳወራ ብዙ ነገር ትነግረኛለች። እዚህ ከተማ ውስጥም አብሮ የተማሩት ሰዎች አሉ። ብዙ ያው የሰው መጨረሻው በመጀመሪያው እንትን አይባልም እንጂ ብዙ ነገር ይነግሩናል። የልጅነቱን ብዙ ነገር ይነግሩናል። የተወለደበት ትምህርት ቤት አለ፣ ትምህርት ቤቱ አለ፣ ሮስተሩ አለ፣ ወንድሞቹ አሉ። ስለሱ እንትን እናደርጋለን፣ እናውቃለን። እና ቅጣው ለኛ ህያው ትምህርት ቤታችንም ጭምር። ሳይንቲስት ዶክተር ኢንጂነር ቅጣው እጅጉ በናሳ በሲስተም መሐንዲስነትና በጠፈር ሳይንቲስትነት የሰሩ ሲሆን ከሌሎች መሐንዲሶችና ሳይንቲስቶች ጋር በመተባበር ለእኛ ዓለምም ሆነ ለተቀሩት ፕላኔቶች ለምርምር ሳይንስ የሚረዱ የጠፈር መንኮራኩሮችና ሮኬቶች ስለመፍጠራቸው የተለያዩ መረጃዎች ያመላክታሉ። ፖሊቴክኒክ ላይ እየተማሩ እያሉ ባገኙት የትምህርት ዕድል መጀመሪያ ወደ ጃፓን ይሄዳሉ። ከጃፓን በኋላ ወደ አሜሪካ ሄዱት እና እንግዲህ እኚህ ቅድም ካልኩት ከዚህ ከአንደኛ ደረጃ ትምህርት ቤት በየደረጃው ከሄዱ በኋላ በዓለም ላይ እጅግ ተጽዕኖ ፈጣሪ በሆነ ድርጅት ውስጥ ነው የገቡት። አሜሪካ ውስጥ ህዋ ሳይንስ ናሳ ውስጥ ነው የገቡት። በናሳ ውስጥም የቡድን መሪ እንደሆኑ ነው የሚነገራቸው። እዚህም ባለፈ እዛው ናሳ ውስጥ እያሉ በምርምር ስራቸው መንኮራኩር እንዳመጠቁም ይነገራል። መንኮራኩር እንደሰሩም ይነገራል። እና ዶክተር ሳይንቲስት ቅጣው እጅጉ እንግዲህ በአሜሪካን ውስጥ ተጽዕኖ ፈጣሪ ከሆኑ ሳይንቲስቶች አንዱ የሆኑ በአገርም ደረጃ ዛሬ በህይወቱ ባይኖሩም ስለ ኢትዮጵያ በአንድ ወቅት አንስተው ሲናገሩ ኢትዮጵያ ያለችበትን ደረጃ ያላትን የተፈጥሮ ሀብት ቀድሞ መርምረው ያወቁ ናቸው። ቅጣው እጅጉ ያው የጠፈር ተመራማሪ ነው። የእሱ ታሪክ ያው እንደዚሁ ተነግሮ በአጭሩ የሚቆም ነገር አይደለም። ብዙ ነገር ስለሱ የሰማሁት ነገሮች አሉ። አንደኛ በኢንተርኔት፣ በሌላው ደግሞ ደርቶጋዳ የሚባል መጽሐፍ ላይ ብዙ ታሪክ ተጽፎ ይገኛል። ያ ስለሱ ሀያልነት እሱ ምሁር ሰው እንደሆነ ከዚህ አካባቢ ተወልዶ አድጎ ባህር ዳር ፖሊቴክኒክ ኮሌጅ ተምሮ ዓለም ላይ አሜሪካን፣ ኩባን፣ ራሽያ ላይ በሱ ጭንቅላት ላይ ጠፈር ላይ ብዙ ነገር እንደሰሩ ነው ታሪክ የሚመሰክረው። እዚህ ከዚህ አካባቢ ተገኝቶ እንደዚህ አይነት ሰው መገኘቱ እኛ ደግሞ ለወደፊት እንደዚህ አይነት ሰው እቺን አካባቢ እንደሚቀይር ተስፋ ነው። እነዚህ ነጮችን አገራቸው ብንሆን ፓስፖርት ይዘን ብንመጣ ብንገባ ብንወጣ እንዲያከብሩ መከበር ከፈለጉ ነው። አለበለዚያ ኢትዮጵያ ታያላችሁ ሀብታም ቴክኖሎጂ እንደ ልብ እናስገባለን ነፃ ካወጣናት በኋላ። ከመጠን በላይ ለትምህርት ነው ጊዜ ቦታ የሚሰጠው እና ውጭ ሲወጣ በጥባጭ ነው፣ ረባሽ ነው፣ የመጨረሻ ረባሽ ነው። ቤተሰብ ላይ አዲስ ልብስ ተገዝቶ ቀደው ነው የሚመጣው።
እና አክተር ነው፣ ድራማ መስራት ይችላል፣ ጎበዝ ነው። ትምህርት የመውደዱ እንትን ወፍጮ ቤት ሄዶ አስፈጭቶ ያንን እንትን የወፍጮን እንትን ዱቄት ከሰውነቱ ሳይጠርግ ወደ ትምህርት ቤት ይመጣል ሰዓት ያልፋል ብሎ እና እንዲህ እያለ ዲስኩር ያቀርባል። ምን ይላል እንዲህ እያለ እሱስ 9ኛ ክፍል አለፈ። እኔ ወደ 6ኛ ክፍል አለፍኩ። የመጀመሪያ የኢትዮጵያ ብሔራዊ ፈተና 6ኛ ክፍል ነበር በ58 ያንን መጀመሪያ ተቀባዮች እኛ ነበርን። ብሔራዊ ፈተና ልክ እንደ ሚኒስትሪ ማለት ነው። 6ኛ ክፍል በመሃል ኢህአዴግ ነው መሰለኝ ያቋረጠው። ኢህአዴግ ይሁን ማን እንደው የ6ኛ ክፍል ሚኒስትር ነበር። አሁን ተመልሶ መጥቷል ደግሞ በአዲሱ ስርዓት እና እሱ ሄደ እና በእውቀት ስንመለከተው እሱ ሰውዬ ሰው እውቀት ያገኛል የሚባለው መች መሰላቸው? እኛ የተረዳ ነው። መንገድ አብረን ስንሄድ ወደ ከምሳ ከሰዓት በኋላ ወደ ቤት ስንሄድ ለምሳ ስንሄድ ምን ያደርጋል? የሰው ልጅ በጣም ጎበዝ ነው የሚባለው ምንድነው? በተፈጥሮ እውቀት ላይ ሌላ ተጨማሪ እውቀት ሲያገኝ በሱ ላይ ተመለከትኩት። ምንድነው ተመለከትኩት? መንገድ ሲሄድ ይሄ የመሾን አሞን ይሄ የተገኘው ሳር በሙሉ እንዲህ አጭዶ ምን ብሎ ይልና ይለቃል። እኛ እንደ ቀልድ ነው የምናየው። እንደገና ይሄድና አፈር ከእንትን ቡቶን አፈር ይዝቅና አቧራ ይዝቅና እንዲህ አሽቶ ይበትንና ይሄዳል። በቃ እንግዲህ በተፈጥሮ ማለት ነው። ተመልከት እና የዚህ አይነት ሰው ነው ለማለት ፈልጌ ነው። ሞዴላችንም ጭምር ነው። ቅጣው በነገራችን ላይ ዲያቆን ነበር። ቅጣው የሚያደርገውን ነገር አይተን ይሄ ከትምህርቱ ውጪ የሚያደርገውን ነገር ስነ ምግባሩ አይተን ብዙ ነገር እንማራለን። በትምህርቱማ የደረሰበት እንትን ላይ በጣም ትልቅ ደረጃ ላይ የደረሰ ሰው ነው። ትምህርት ቤትም ስናስተምር እኮ ለተማሪዎቻችን በነገራችን ላይ እኛ ብቻ አይደለንም እኮ ቅጣውን እንደምሳሌ የምንወስደው። እኔ ጉራጌ ዞን ሳስተምር ወልቂጤ ላይ ቅጣው የኛ ነው ብሎ ነው የሚያስቡት። ኢትዮጵያዊ ስለሆነ የኛ ነው ብሎ ነው የሚያስቡት። አሁን ባህር ዳር ዩኒቨርሲቲ እንትን ሐውልት እያሰራለት ነው። ሌሎችም በስሙ የሆነ ነገር ያደርጋሉ። ቅጣው ለኛ በዛ ልክ ስለሆነ አሁን እዚህ ከተማ ውስጥ በስሙ የተሰየመ ትምህርት ቤት አለ። በስሙ የተሰየሙ እንትኖች አሉ፣ ግለሰቦች የሚሰሩት። እንደ መንግስት ግን እንትን የተባለ ነገር የለም። ሕያው ትምህርት ቤት 8ኛ ክፍል አለፈ፣ ሄደ፣ ሰለጠነ። እዛም ሄደና የበለጠ ውጤት አሳየ። ይህንን መመራመርም ቀጠለ። እንግዲህ እሱ የቀጠለበትን አቀጣጠል እሱ ራሱ ነው የማውቀው። ግን በዛ ሄደና መንኮራኮርም የሰማይም ተመራመረ ተባለና ዝና ብዙ ከሆነ በኋላ ግን ኳስ ሲጫወት ወደኋላ ወድቆ ሞተ የሚል ዜና ነው የተነገረ። ከዛ ወዲህ እንግዲህ እኔና እሱ ተለያይተናል። ከዛም ባለፈ ይህንን የህዝቡንም ስነ ልቦና ያላትን ማዕድን ከምድር ከርስም ከምድር በላይም ያለውን ነገር ውሃዎቿን ሁሉ የዚህ ሰው ከፍ ያለ ጉዞ አልጋ ባልጋ እንዳልነበርና የጥረት ውጤት ለዓላማ የመታመን ጥንካሬ ያስገኘው ስኬት እንደሆነ ሊገነዘብ ይገባል። እንዲህ አይነቱ ምሁር በዚያን ዘመን መገኘቱ አይደንቅምን? እንዴትስ አድርጎ ወደ ናሳ በቃ ላልናቸውም ምላሻቸው ይኸው ነው። በዚህ ላይ በእርግጥ ዘመናዊ ትምህርት በእኛ አካባቢ በካቶሊኮች ከ1920ዎቹ ውስጥ በእኛ ደግሞ ወደ 1939 ላይ ነው ሊገባ የቻለው። በትምህርቱ ረገድ ላይ በእርግጥ የትምህርት ቤት ስርጭቱ እጅግ በጣም ውስን በሆነበት ወቅት አሁን ቅድም ያልኩሽ ትምህርት ቤት ላይ የትምህርት ቤቱ መሪዎች የውጭ ሀገር ዜጋዎች ናቸው። አብዛኛዎቹ የውጭ ሀገር እንግሊዞች አሉ፣ ካናዳዎች አሉ። ይህንን ሌሎችም ከኔ በተሻለ ሊገልጹት የሚችሉት ነው። በዚያን ሰዓት የትምህርት ቤት ውስን በሆነበት ሰዓት የተወሰኑ ስለ ትምህርት የሚያውቁ ስለ ትምህርት ጥቅም የሚያውቁ ሰዎች ልጆቻቸው እንዲማሩ ይፈልጉ ነበር። አንዳንዶቹ ያው ለትምህርት እድሜያቸው እየደረሰ እያለ በማይሆን ቦታ
ከፈረስ ጭራ መከተል ነበር የነበረው። ይህን በተመለከተ ግን የተወሰኑ በትምህርት ዙሪያ ላይ ጥሩ እንትን ያላቸው ጥሩ ዝንባሌ ያላቸው አሉ፣ ያልተማሩም ሆነው ማለት ነው። ደቀራሻ ማሞን በዚህ ማንሳት እንችላለን። በዘመናዊ ትምህርት እንትን ላይ ሮል ያላቸው ማለት ነው እና ያነሳሱ ነበረ፣ እንዲማሩ ይደረግ ነበረ። በዚያን ሰዓት በዛች በውስን ትምህርት ቤቶች ላይ ዶክተር ኢንጂነር ከሳይንቲስት ዶክተር ኢንጂነር ቅጣው እጅጉ በፊትም ተጽዕኖ ፈጣሪ የሆኑ ብዙዎቹ በውጭ ሀገር ተጽዕኖ ፈጣሪ የሆኑ ምሁራን ነበሩ። ብዙዎች አሉ ማቋቸውን ያሉ ዶክተር ደስታ ዳምጠው፣ ፕሮፌሰር ደስታ ዳምጠው በጣም ትልቅ ተጽዕኖ ፈጣሪዎች ናቸው። በዚያን ሰዓት በዚያ ትምህርት በሌለበት ሰዓት ሊወጡ የቻሉ ናቸው። እዚህ ላይ ምንድነው ስለ ትምህርት ጥቅም ያወቁ ሰዎችና የትምህርት ተደራሽነት ባለባቸው ቦታዎች ላይ የተጠቀሙ ሰዎች አሉ። በዚያ ወጥተው እንግዲህ ሃይ ስኩላቸውን የሚጨርሱ የነበሩት ከዚህ ስንቃቸውን ተሸክሞ ጅማ ድረስ በመሄድ ነው። ያ ፍላጎት ነው እየጨመረ እያደገ ሌሎችም እያዩ በዚህ አይነት ሁኔታ ላይ ትላልቅ ቦታ ላይ ሊደርሱ የቻሉት አሉ። በዚያም ወደ ዘመኑ በምንመጣበት ሰዓት ብዙ ተጽዕኖ ፈጣሪዎች ናቸው ያሉት። በኢትዮጵያ ውስጥ ባሉ ዩኒቨርሲቲዎች ውስጥ በአንድ ወቅት ዛሬ እንደዚህ ባልተስፋፋበት ሰዓት ጅማን ዩኒቨርሲቲ ይመሩ የነበሩት ዶክተር ዳምጠ ወልደማርያም ናቸው። ለዛሬ እዚህ እንትን ላይ ያለው መውሰድ እንችላለን። በኮተቤ ላይ ኮተቤ መምህራን ትምህርት ኮሌጅ ላይ ዶክተር ዘሪሁን ከበደ ናቸው። ዩኒቨርሲቲ ቁጥር እጅግ ውስን በነበረበት ሰዓት ላይ ተጽዕኖ መፍጠር ማለት ይሄ ነው። ዛሬም ይኸው ይመስገነው ዶክተር ጴጥሮስንም እያየን ነው በአጭር ጊዜ ውስጥ። ስለዚህ አሁን በየደረጃ ስንወስደው ወደ እንትን ስንል ከትላልቅ እንትኖቹ በእድሜ ደረጃ ስንወስድ እስካሁን ደረጃ ባለው እንትን ላይ ሲመጣ ተጽዕኖ ፈጣሪነቱ እንደዛ ነው። እነዚህ ሁሉ ስንወስዳቸው በትምህርት እንትኗቸው ላይ ብዙዎቹ ተመችቷቸው የተማሩ አይደለም። ከዛም ወረድ ብለን እንመጣለን በተቋማት። አሁን በዩኒቨርሲቲ ተቋም ላይ ትልቅ ስራ የሰራ ልጃችን ነው። ይሄ አንድ ተጽዕኖ። ወረድ ስንል ደግሞ ዛሬ ገብረ ጻድቅ ሻህ ሆስፒታል፣ ይሄም የነ ዶክተር ሀብታሙ እጅ ያለበት ነው። ምሁራን ዛሬ አሻራቸውን ጥሎ ያለፉ እነዚህ ብቻም አይደሉም። በትምህርቱም ዘርፍ እንሄዳለን። ቋንቋን ደጋግሜ ነግሬያለሁ። 3 ወር ባልሞላ ጊዜ ውስጥ ፊደል ቀርጾ ወደ ሙከራ አስገብቶ ትምህርት ለማስጀመር የቻሉት የኛው ምሁራን ናቸው። ሌላ አቶ ብርሃኑ ኃይሌን ማንሳት ይችላል። ያዕቆብ ወልደማርያምን ማንሳት ይቻላል። ውዛዬ ወልደዮሐንስን ማንሳት ይቻላል። ዶክተር መብራቱን ማንሳት ይቻላል። ከጽንስ ውጥን ከመጀመር ጀምሮ ያሉት ማለት ነው። ተጽዕኖ መፍጠር ማለት ዛሬ ከፊኖኖ እስከ ሃይ ስኩል ዛሬ መስሪያ ቋንቋ ሲሆን በቀላሉ የተሰራ አይደለም። ይህንን በአጭር ጊዜ ውስጥ በአንድ ሲምፖዚየም እዚህ ደረጃ ላይ ለማድረስ የተቻለበት ማለት ነው። ሌሎችም በርካታ በየዘርፉ ዛሬ ስማቸውን ለመጥቀስ የማልችለውን በከፊኖኖ ከወጣቶችም ማውጣት ይቻላል። እነ ተክለ ቡሎ፣ ጥላሁን ገብረ ጻድቅ ከምሁራን እነ በቀለ ወልደ ማርያም እና አቶ ተክሌ ሸልጊቶ አሁን እሳቸውን ፈለግ ተከትሎ የሚመጣ ልጃቸው፣ እነዚህ ሁሉ እየሰሩ ያሉት ነገር በሙሉ ተጽዕኖ በታሪክ ረገድ ቅድም ባልኳችሁ በታሪክ ረገድ በህብረተሰብ ጤና ረገድ በእንደነዚህ አይነት ዛሬ ስማቸውን በቀላሉ ላላንሳም ማልችላቸው በርካታዎች ከዚች መንደር ከገጠር ወጥተው ተጽዕኖ የፈጠሩ ናቸው። እነሱ ግድ የላቸው እኛ ተፈራቅተን ብንሞት፣ በጤና ብንሞት፣ በትምህርት ብንሞት፣ በድህነት ብንሞት፣ በምንም ብንሞት ግድ የላቸው። በተለይ ኢትዮጵያውያኖች ኢትዮጵያ የጥቁር ሕዝብ ነፃ አውጪ ሀገር ኮሎናይዜሽንን የነፈገቻቸው ገደል ብትገባ ግድ የላቸው። ይህንን አውቃችሁ ትኩረት መስጠት፣ ቅድም አልከው ጋሽ ታመን ትኩረት መስጠት። ዱቄት ከሰውነቱ የረገፈውን ዱቄት ቤት ውስጥ ገብቶ ሌላ ልጅ ሞታ አጥሞ ምናምን አለመጣ ፍላጎት። ሁለተኛ የቤተሰብ ግፊት እና ደቸራሻ ዳምጤው ባላባት ናቸው። እሳቸው ቤትም ከአባቴ ጋር ይከታተል ነበር። ደስታ ዳምጦ ማለት ነው።
እና እሳቸው ትኩረት ይሰጡ ነበር ለትምህርት። ዋና የጀርባ አጥንት ለእውቀት ማን ነው? ቤተሰብ ነው። ቤተሰብ ነው በሚገባ ነው። አምሳ አለቃ እጅጉ ናቸው። ወይኔ ቤት ነው። በጣም ኃይለኛ ሰው ናቸው። በጣም ነው የሚከታተሉት፣ በጣም ከመጠን በላይ እና የወላጅ ሁኔታ ነው። እኔ ሁለት ነገሮች ይመስሉኛል። አንደኛ የህብረተሰቡ ቀና መሆኑ። አሁን ቅጣው አባቱ የወህኒ ቤት ወታደር ናቸው። አባትየው ከዚህ ከአንደራቻ ከተማ በነበረበት ሰዓት እዛ የነበሩ ወደ ቦንጋ ሲመጣ የመጡ ሰው ናቸው። የመጀመሪያ ልጃቸው ነው ገዳም ስለተወለደ እሳቸው እዚህ መጥተው ወታደር ነው የነበሩት። ተራ ዜጋ ማለት ነው። ለልጆቻቸው የትምህርትን እንትን ሊናገሩ ይችላሉ፣ መማር ጥሩ እንደሆነ። ህብረተሰቡ ግን ይተባበር ነበር። ቅጣው እኮ የህብረተሰቡ ልጅ እንደነበረ የሚታወቀው አሁን በኢህአዴግ ጊዜ ቅጣው ሲመጣ ያረፈው ፊታውራሪ ቤት ነው። ፊታውራሪ የፊልተር ቤት ሴትዮ እሳቸው ቤት ነው ያረፈው። እና እሳቸውን ጠይቄያቸው የነገሩኝ ነገር ሲማርም እኮ እኛ ጋር ሆኖ ከልጆቻችን ጋር አብሮ ነው የተማረው ብሎ ለህብረተሰቡ ማንም የማንም ልጅ ልጁ ነው ብሎ ነው የሚያስበው። በዚህ ልክ ነው። አሁን እዚህ አካባቢ ለትምህርት ትልቅ ቫልዩ የሚሰጡ ሰዎች አሉ። ለምሳሌ እንደ ደቄራሻ ማሞ አይነት እንትን የዚህ የከፋ በቃ እንትኑ ናቸው። ለእሳቸው ምንም አይነት ነገር ቢደረግ የሚቆጭ አይደለም። ለከፋ ህብረተሰብ ያላደረጉት ነገር የለም። እንደዚህ አይነት ዜጎች አሉ። ሌሎችም አላደረጉም አይደለም። የነበሩ ሰዎች በሙሉ እርስ በርሳቸው ማንም የማንም ልጅ ነው ብለው እንትን አያደርጉ፣ ሰፖርት ያደርጋሉ። ልጆቹም ደግሞ ወላጆቼ ናቸው ብለው ስላላቸው ብቻ አይደለም እኮ። አሁን አንድ ብርሃኑ ደብተራ የሚባል አለ ሲነግረኝ፣ አብሯቸው የነበረ ሻይ ቤት ነበረው እነቅጣው ሲማሩ እነቅጣውን ሰፖርት ያደርግ ነበር። እነቅጣውን እንትን ይላቸው ነበር። ይሄ ፓሲ ምናምን እንትን እያደረጉ ምክንያቱም ስለሚማሩ። ቅጣው ተማሪ ነው። በነገራችን ላይ ትምህርት ቤት ሄዳችሁ ሮስተሩን ተመልከቱ። ከቅጣው የተሻሉ ልጆች አሉ። ትምህርት አጋጣሚም ጭምር ነው። ያንን አጋጣሚ መጠቀም ነው። ያንን አጋጣሚ የተጠቀሙ ሰዎች እንትን አድርገዋል። በዛን ሰዓት ሃይስኩልም አልነበረም። ጅማ ተኪዶ ነው 7ና 8 እንትን ሲባል የነበረው። 9ኛ ክፍል 64 ነው እዚህ ቦንጋ ላይ የተከፈተው። ከዛ በፊት ጅማ ነበር ማለት ነው። ብዙ ሰዎች አይሄዱ፣ ቀለብ ይዘው ነው የሚሄዱት። ስለዚህ ያን ጊዜ የህብረተሰቡን ድጋፍ ይፈልጋል። ህብረተሰብ እንደዚህ ስለሚደግፍ ነው። ልጆች ስለሌሉ አይደለም። አሁን አይደለም፣ በዛን ሰዓት ከቅጣው የተሻሉ ልጆች አሉ። እና ሀብተ ማርያም አንሴልሞ እኮ ሮስተራቸው ላይ ከቅጣው የተሻለ ደረጃ ያላቸው ወደ ማርያም ሄዳችሁ ተመልከቱ። አጋጣሚውን ግን አልተጠቀሙ። አሁን ደግሞ በጣም ብሪሊያንት የሆኑ ልጆች አሉ። በነገራችን ላይ አሁን እዛ ናሳ ያለው እንትና ነብዩ አዴሎ በጣም ጎበዝ ልጅ ነው። እኔ አስተምሬዋለሁ። ከነብዩ የማያንሱ ልጆች አሉ። ግን በተለያየ ምክንያት እንትን እያደረጉ የአጋጣሚዎች መጠቃቀም። ቅጣው አጋጣሚው ተገጣጥሞለታል። ጅማ ሄዶ ተማረ። ከጅማ ባህር ዳር ሄደ። ከባህር ዳር ጃፓን ሄደ። ከዛ በኋላ ብዙ ነገሮችን ክሬት አድርጓል። እዚህ አካባቢ ግን አይታወቅም። እዚህ አካባቢ ዝም ብሎ ለኛ ምን ያደረገልን በዘመኑ ሴንስ ነው የሚታሰበው። አሁን ግሎባላይዝድ በሆነ ዓለም ላይ ዛሬ የምናያቸው የአርቲፊሻል ኢንቴሊጀንስ የዚህ የኤሮስፔስ እንትኖች ዓለማችን የምንጠቀምበት በዓለም የተፈጠሩ እንትኖች ናቸው። እነዛን ነው ሲያደርግ። አሁን ባለንበት ዘመን ተተኪን ከማፍራት አንጻር የሳይንቲስት ዶክተር ኢንጂነር ቅጣውን አራያ የሚያስቀጥሉ ስራዎችን በተመለከተ ያሉን አለ። አንድ ምሳሌ ላንሳና በድሮ ጊዜ ነርስ በጣም እንትን ነው፣ በውድ ነገር ነው። አንድ አሻራ እኔ ሌሎችም ባለሙያዎች ሊረዱኝ ይችላሉ። ብዙውን ጊዜ ጤና ረዳት ነበር የሚባለው። ጤና ረዳት የሚባለውን ነገር ያስቀረው በዚህ አካባቢ ዶክተር ሀብታሙ ነው። ፕሮጀክት ነድፎ ማለት ነው። ሙያው እያላቸው እውቀቱ እያላቸው የምስክር ወረቀቱን ነርስ የሚለውን አይደለም ያሉት። ጤና ረዳት የሚል ቋንቋ አሁን ቆሟል። የቆመው በሌላ አይደለም። ይሄው ሰውዬ ይሄው አሁን ያልኩት ዶክተር በመስራቱ ትልቅ አሻራ ያለው በሆስፒታሉ ላይ ረገድ ላይ ደግሞ ሌሎችም የሉም ማለት አይደለም። ስላለ እሱን ሳስታውስ ነው
በዚህኛው በሆስፒታሉ ረገድ ላይ ሲታሰብም የነበረው እንደውም የሕክምና ተማሪዎች ይማሩበታል እስከ ማለት የታሰበ ነው። አድርጎታል አሻራው። እነዚህ ምሁራን ይሄ አሁን ተሰብስበን ቁጭ ብለን ያየነው የምታዩት ሱፓክስ የተባለ ድርጅት በጣም አነስተኛ የሆኑ ተሽከርካሪዎች በነበሩበት ሰዓት ታስቦ የተሰራ ነው። ዛሬ እስከ 30ኛ ዓመቱ ድረስ 40ኛ ዓመቱ ድረስ እያገለገለ ነው ያለ። ስለዚህ አሻራቸው በተለያየ ቦታ ላይ ዛሬ እንደዚህ በሰፊው ልገልጽ ባልችልም አለ። ወደ አሁኑ የአሁኑ ወጣት የሚለው ወደ ወጣቱ በምንመጣበት ጊዜ ወጣቱ ካመቻቸንለት ችግር የለም። አሁን ወጣቱን ተጠያቂ የምናደርግበት ሰዓት አይደለም። የተመቻቸለት ነገር ካለ ዘርዝሮ ታሪኩን የሰዎችን ሂደት ሰዎች የደረሱበትን ነገር ጎርጉሮ ፈልፍሎ ካየ ሊደርስበት ይችላል። ቅድም የጠቀስኳችሁ ልጆች አሉ። መዝገበ ቃላት የጻፈ ወጣት አለ። ለማጣቀሻ እንዲረዳ የጻፉት አሉ። አሁን ከወጣቶች ውስጥ አንዱ በትምህርት ባለሙያነት ሲሰራ በክረምት ጥቅም ማግኘት ሲችል ያንን ገቶ ጽሑፍ እየጻፈ አምጥቶ በአንድ ወቅት በመሽቀሬ ባሮ ላይ ጽሑፉን አቅርቧል። ያ ከፊል ሆኖ ተቀርጾ ፊደሉ ተቀርጾ የተማረ የሙከራ ተማሪ ዛሬ ዶክተር ነው። በቃ እነዚህ መንገድ መከተል ነው። ስለዚህ ኃላፊነት አለብን ብለው ወስደዋል። መዝገበ ቃላት ማዘጋጀት ማለት ቀላል ነገር አይደለም። መጽሐፍ ማዘጋጀት፣ አሻራ መጣል ማለት ቀላል አይደለም። ስለዚህ አሁን ሁኔታዎች የሚመቻቹ እስከሆነ ደረጃ ድረስ እነዚህን ፈለጎች ተከትሎ መሄድ ይችላል። የቱ የማን አሻራ ነው ብሎ ከጠየቀ ከፈለፈለ ካገኘ ያንኑ ይዞ መሄድ ይችላል። አሁንም ብዙዎቹ ከዛም በኋላ የመጡት ዛሬ በትላልቅ ሆስፒታሎች ውስጥ በትላልቅ ዩኒቨርሲቲዎች ውስጥ ስማቸውን ልጠቅስም አልችልም። በተለያየ ቦታ ላይ በዚህ ከተወሰኑ ጊዜያቶች በኋላ ተወዳዳሪም ተፎካካሪም ናቸው አሁን ያሉት። ስለዚህ የአሁኖቹም በዚህ አይነት መልክ እንዲቀጥሉ ምኑን ነው ሁኔታዎችን ማመቻቸት፣ ወጣቱ በምን በኩል ቢሄድ ራሱን እንዲያዘጋጅ ማድረግ ነው። የተመቻቸ ሁኔታ በሚፈጥርበት ጊዜ የተካሄደበት መንገድ ነው። አሁን እነዚህ ከፍተዋል። በዚህ መሄድ የሚከብደው ነገር አይደለም። ይሄ ኃላፊነት ደግሞ ይመጣል። ያሳመረባት የሰራባት ዓለም ላይ ነው መኖር የሚችለው፣ የሰራባት አገር ላይ ነው። ሌሎች ምን ሰርተዋል? ያንሳል የተሰሩ ስራዎች ጭራሽ አልሰሩም ተብሎ ደግሞ እንትን የሚል ነገር አይደለም። በተለያየ ሁኔታ አሻራቸውን አሁን ያ ቅድም የገለጽኩላችሁን ትምህርት ቤት አይታችሁታል። ያ ይገነባ የነበረው እዛ ባሉ ሰዎች ነው። ቅድም አቶ ወቅታው ተማሩ፣ ሌሎችም ተማሩ ያልንባቸው ቦታዎች እዛ ያሉት የቀድሞ ተማሪዎች በየቦታ ያሉት ናቸው እስካሁን ድረስ እየተከታተሉ ያሉት። ከዛም ብዙ ስራ የሚሰሩት አለ። ይሄ እነዚህ መታየት የሚገባቸው ነገሮች አሉ። እነዛ ከተፈለፈሉ ወጣቶቻችን መሄድ ይችላል። አሁንም ቢሆን ወጣቶቻችን እየሰሩት ባሉ ስራ ላይ ቀላል አይደለም። ምቹ ሁኔታ መፍጠር፣ የስራ ተነሳሽነታቸው ላይ ድጋፍ ማድረግ፣ የተሰራውን ስራ ማሳየት። ያን ካዩ እኔ እርግጠኛ ነኝ በተሻለ አሁን ቴክኖሎጂው በጣም በዳበረበት ሰዓት የተለያየ ነገር በመጠቀም ለመለወጥ የሚችሉበት ሁኔታ ይኖራል የሚል እምነት ነው ያለኝ። በፈጠረኝ ኃላፊነት ሰውነቴን እንዳልጎዳ የማስከበሩ ብልሃትና መብት አለ፣ እሱም አለ። ስለዚህ ጦርነት መክፈት አንድ ጉዳይ ነው። ራስን ማስከበር ፈረንጆች በቀላሉ ሰልፍ ዲፌንስ ይሉታል እንጂ ራስን ማስከበር ሌላ ጉዳይ። እጅጉ ተማሪን ለማፍራት ደህና አድርጎ ማሰብ፣ ወላጅ ልጆቹን በደንብ ማስተማር፣ መምከር፣ ከመምህራን ጋር ግንኙነት መፍጠር፣ ከመምህራን የሚሰጠውን ምክርና ተግሳጽ ተቀብሎ ልጆቹን ለማስተማር የሚደረግበት ጥረት የማድረግ ግዴታ አለ ነው የኔ አስተሳሰብ።
ተማሪ እኮ ሞጣ በምንድን ነው? በመማሩ ነው፣ በመመራመሩ ነው እውቀትን የቀሰመው። ስለዚህ መማር ያስፈልጋል፣ ማስተማርም ለወላጅም ያስፈልጋል የሚል እምነት ነው በእኔ ላይ ያለው። መመራመርን ነው። ለምን ከዚህ አካባቢ እንደዚህ አይነት ሰዎች ወጥተዋል። ቀጣይም እንደዚህ በጥሩ ጭንቅላት ተምሮ መውጣት እንደሚቻል፣ አካባቢው መቀየር እንደሚቻል የተማረ ሰው ብዙ ርቆ መሄድ ይችላል። ያን ነው እኔ መመስከር የምፈልገው እና ቅጣው እጅጉ ትልቅ ምሁር ነው። ከኛ ነው የተወለደው። በእኛ ታሪክን አሳይቷል። ጥሩ ነገሮችን አገርን ለመምራት ሁሉ ወደ ኋላ ተመልሶ መጥቶ ነገሮችን ለመቀየር ሞክሮ ነበረ። ያው የፖለቲካ ጉዳይ ሆኖ አልተሳካም እንጂ። ስለ ሳይንቲስቱ በተመለከተ በነበራቸው ስምና ዝና ለአካባቢው ስላበረከቱት አስተዋጽኦ በአዎንታዊም ሆነ በአሉታዊ እየተወሳ ይገኛል። አብሮ አደጎቻቸው ግን የራሳቸው የሆነ አስተያየት አላቸው። አዎ እንግዲህ ብዙም ስለ ናሳ ሚስጥር ባናቅም ሰውየው በዓለም አቀፍ ደረጃ ነው። በዓለም አቀፍ ደረጃ ነው። በእርግጥ በአሜሪካ ውስጥ ሆነው በአሜሪካ ውስጥ በዓለም ላይ በሚደረጉ ውድድሮች ማለት ነው ሀገሮች ውድድሮችን ያደርጋሉ። ውድድር በሚያደርጉበት ሰዓት የአሜሪካ ዜጋ ብቻ አይደለም እዛ የሚወዳደረው፣ እንደነዚህ አይነት ሰዎችም ናቸው በሚያበረክቱት ሳይንሳዊ ግኝት እንትን እያሉ ያሉት። ስለዚህ እንግዲህ እነዚህ በእንደዚህ አይነት ትልቅ እንትን ላይ ውድድር ላይ ባሉበት ቦታ ላይ እንደ ዓለም እቺ ሀገር አበርክታለች። እንደ ዓለም ይህን እንደ አንድ እንትን እንይዛለን። ለዓለም ከተበረከተ ይህችኛው አካል ደግሞ የዓለም አንድ አካል ነች። ሰፋ ስናደርግ ወጣ ብለን ስናስብ ዓለም ውስጥ እኛ አለን ወይ የለንም? ዓለም ውስጥ አለን። ዓለም ውስጥ አለን እንድንል ያሰኙን እነማን ናቸው? ምሁራን ናቸው። አሁንም እኮ ስማቸው ያልተጠቀሰ ብዙ እንትኖች አሉ፣ ብዙ ምሁራን አሉ እዛ ላይ። ስለዚህ እዛም መወዳደራቸው እዚህም እኛን እንደ ተወዳዳሪነት ነው ሊወስድ የሚችለው። አሁን እንደተባለው ፊት ለፊት ፕሮጀክት እዚህ ቀርጸው ሌሎች ባመቻቸው አይነት ሁኔታ እዚህ ያሉትን ደግሞ እንዳሉት አካባቢ ወስደን ማለት ነው። አሁን መንግስት ሳይሰጥ ፕሮጀክት ቀርጾ ፕሮጀክቱን አወዳድሮ ከሌላ ከእርዳታ ሰጪ ድርጅት ወስዶ አምጥቶ አሁን ያልኩን ነገር መስራት ማለት ቀላል ማለት አይደለም። ሌሎች ውድድር የእውቀት ውድድር የሚጠይቁት የልምድ እንትን የሚጠይቁበት ቦታ ላይ በየቦታው ላይ አሉ። አሁን እንደምትለኝ ነገር ምንድነው ኮንትሪቢዩሽናቸው ሲል ከቦታቸው አንጻር እንወስድና ምቹ ሁኔታ ማድረግ ሲችል ማለት ነው። ምቹ ሁኔታ ማድረግ ሲችል እዚህ ስላልሆነ አላደረገም። ያ ማለት ለዚህ አላደረገም አይደለም፣ እንደኔ ሐሳብ ስወስድ ማለት ነው። ምክንያቱም ተወዳዳሪነቱን እዛ ለማሳየት መቻል እንግዲህ አንድ ጥቁር ነጭ መርቶ ትልቅ እንትን ላይ መስራት ማለት በራሱ እንደዛ ወስደን ስንወስድ እኛን የምናወዳድረው በዛ አይነት መልክ ነው። አሁን ቁሳዊ በሆነ ሳይሆን በስነ ልቦና በምንወስድበት ጊዜ የኛው ወርልድ ዓለም ውስጥ ገብተን ኢንቮልቭ እናደርጋለን ወይ ይቻላል ወይ? ከዚች መንደር ተነስቶ ዓለም ላይ መድረስ ይቻላል ወይ? በቃ ከአስታጣቢ ሰፈር ዋሽንግተን እንትን አሜሪካ ገብቷል። በጣም ጥቃቅን ከሆነ ለዚያ ሊያደርስ የሚችል መጫወቻ በሌለበት ማለት ነው። ከኪንደርጋርተን ጀምሮ የተዘጋጀ ነገር የለም። ቢዘጋጅ ምን ይኮን ነበር ወደሚለውም ሊያደርሰን ይችላል። በዛ ያንን እናያለን። ሌሎች ምሁራንን ስንመለከት እንደ ሀገር መጥተዋል። እንደ ሀገር በጣም አነስተኛ ዩኒቨርሲቲ በነበረበት ሰዓት በደንብ ሰርተዋል። ለዛሬው መስፋፋት ሊሆን የቻለው ነገር እንደ ዓለም ያውልህ፣ እንደ ሀገር ያውልህ። እንደ አካባቢ ደግሞ ሲወርድ ባለህበት አካባቢ እንደዛ ስትደርስ እንደ ዓለም ማወዳደር ይቻላል፣ እንደ ሀገርም ማወዳደር ይቻላል። ይሄ ነው በእኔ የምሰጠው አስተያየት። ቅዳው እጅጉ በከፋ በዛን ጊዜ እንግዲህ ከፋ ክፍለ ሀገር ነው። አሁን በከፋ ዞን ነው። የከፋ ልጅ ነው። ነጥሮ ሄዷል። አንድ የሆነ እንትን ያወጣበት እንትን ማን ነው እንደዚሁ እንደ በጋዜጣ ያወጣ አንድ ስክሪን ነበረ ተለቆ አሁን የት እንደጠፋ እንጂ እሱን እንኳን ብታገኙ ፈልጋችሁ ኢትዮጵያ ከርሰ ምድርን በሙሉ በኢትዮጵያ ከርሰ ምድር ውስጥ ያለው ነገር በሙሉ ያውቃል። በኢትዮጵያ ውስጥ
እኔም ይጋራለሁ። አሁን ቅድም ለጋሽ ታመነ ያሉት አልጠቀምም። ለምን ወደ 30 ዓመት ነው ስንት ዓመት እንደሆነ ሄደው አሜሪካ አሁን ለምሳሌ ተራ የኛ ሰው ጠርቶ በስደት የሄዱ መተው ህንፃ እየሰሩ ነው። ያ ህንፃ እኮ ለትውልድ ያገለግላል። እሱ ግን እውቀት አለው፣ አልተጠቀመም ሀገሪቱ ላይ። እኔ በምንም ሳላወላወል የምለው አብሬ ተምሬ አለው። ምንም ነገር አልጠቀምም ለአገር ለአገር ሳይሆን ለዚህ ለአገርም ጭምር ነው። ለካፋ ቢጠቅምም እኮ ለአገር ነው። ምንም አልጠቀምም ነው። ከቦንጋ ከጅማ ምን ባህር ዳር ፖሊቴክኒክ ሄጄ እኔ የተማርኩት የአግሮ ሜካኒክስ ቴክኖሎጂ ነው፣ ገበሬ ለመሆን። አሁን እኮ ግብርና ያበላል። ከስርም ረሰው ከጠፈር መንኮራኩሩም እሱም ቴክኖሎጂ ለግብርና በጣም ይረዳል። በእውነት በጣም ይገርማቸዋል። አንደኛ ፕሮግራሙን አንብቡ፣ ሁለተኛ መርምሩ፣ ተመራመሩ፣ ምሁር ሁኑ በኢትዮጵያዊነታቸው። በመማር ላይ ነው ያለው። ስራ ላይ ቢኖር ኖሮ የሚያደርገውን ለሀገሪቷ አንዳንድ አስተዋጽኦ ማስታወሻ የሚሆነውን ነገር አድርግ ተብሎ ይነገራል። ግን በመማር ላይ ሆኖ ነው፣ በትምህርት ነው የላቀበት። በትምህርት ላቀ ሄደ። ከዛ ወዲህ ይህንን እድል በሰፊ እንትን ለማለት ሲሞክር ሞት የሚል መርዶ መጣ። ያለ ጭንቅላት ያለው ለሀገሪቱ አንድ ነገር ሳይሰራ መሞቱ ሁላችንም እኮ ያሳዝናል ብለን ነው ያዘን ነው የኢትዮጵያ ሕዝብ። ቅጣው አገርንም የመውደድ ምልክት ነው። ቅጣው እኮ ባለፈው ስርዓት ላይ ያድግ ጊዜ እዚህ አገር ውስጥ መጥቶ ለመስራት ነው የመጣው። ግን የመጣበት ሁኔታ የሚያሰራው አልነበረም። ቅጣው ለአገሩ ምንም አላደረገም የሚባለው የሚችለውን ያህል ሞክሯል። መጣ የነበሩት ሰዎች ቅጣውን በቀጥታ አንስተው መውሰድ የፈለጉት ወደ ክልላቸው ነው። እሱ ደግሞ በመላው ኢትዮጵያ ለመስራት ነው። ካልሆነም ደግሞ ወደ ነበረበት አካባቢ እንጂ እነሱ በሚጎትቱት ቦታ መሄድ አልፈለገም። በዚህ የተነሳ ነው እንትን ብሏቸው ሄደው። ከዚህ በኋላ ያደረገው ነገር ምንድነው? በቃ ይሄንን ነገር መታገል አለብን ብሎ የፖለቲካ ድርጅት ነው ያቋቋመው። የአርበኞች ግንባር የሚባለው ቅጣው ያቋቋመው። አርአያነቱ በእንደዚህ አይነት ካለ በዓለም የሚያስጠሩንን ሰዎች በዓለም ተወዳዳሪ ያደረጉትን ሰዎች እንደ ማስተማሪያ እንጠቀማለን እና በዚህ ዙሪያ ላይ ምን ኮንትሪቢዩት ምን አድርገዋል የሚሉት ነገር ላይ ጥናት ቢጠና ምን ሰርቷል። በእርግጥ አሁን እኛ እዛ ውስጥ ገብቶ የሰሩትን ስራዎችና ለዓለም ያበረከቱትን ነገሮች በግልጽ ለማስቀመጥ አሁን ቢቸግረንም የሰሩት ነገር አለ። እዛ ያሉት አሜሪካኖች ሊመሰክሩት፣ ሌሎች ሊመሰክሩት የሚችሉት እነዚህ ነገሮች ቢመጡ ይሄን ሰርተዋል ብለው ለትውልድ ማስተላለፍ ቢቻል አንድ ትልቅ ነገር ነው። መረሳት እንደሌለበት ከተሰራ እዚህ ሊደረስ የሚችል ነገር ስላለ እንደነዚህ አይነት ነገሮች በታሪክ ውስጥ ሰዎች ራሳቸውን ለማወዳደር ተነሳሽ እንዲያደርጋቸው እነዚህ ሊጠቃቅሱ የሚችሉ ነገሮች ማስገባት አንድ ትልቁ ነገር ነው። አሁን ለምሳሌ በተለያዩ ቦታ ጥሩ ነገር ሰርተው ያለፉ ሰዎችን ጥሩ ስራቸው እንዲቀጥል ይጻፋል፣ ይዘከራል። በጥናት በምርምር ተደርጎ ማለት ነው። ይህን ተመክተን አገኙ፣ እንዲህ አይነት መድኃኒት አገኙ፣ እንደዚህ ያደረጉ ይሄ ገብቶ እስከ ስርዓተ ትምህርት ድረስ ይደረጋል። ለምሳሌ በበሽታ ምርምር ላይ አድርገው መድኃኒት ያገኙ፣ አሁን ለብላርዚያ መድኃኒት ያገኙ ስማቸው ሲጠቀስ ይኖራል። ይሄ ስማቸው መጠቀሱ ብቻ ሳይሆን ወደ ምርምር እንዲገቡ ልጆችንም ያደርጋል። ይሄኛውም ቢሆን በምርምር እዚህ ላይ የደረሰ ስለሆነ በዚህ እንዳይረሳ የማድረግ ስራ ከተሰራ ጥሩ ነው የሚል አስተያየት አለኝ። እዚህ አንድ መዋለ ሕፃናት ነው ምን እንደሆነ በቅጣው እጅጉ ስም የተሰራ አለ። እናንተም አይታችኋል። ቅጣው እጅጉ መታሰቢያ ተብሎ የተሰራ ትምህርት ቤት መዋለ ሕፃናት እዚህ አሁንም ነበር፣ በቀደም አለ። ፈርሶ እንደሆነ ያላቆሙ እንጂ ይሄ ነው እንግዲህ በማስታወሻነት የተያዘ። ማስታወሻው
ከቤተ ማርያም እንደ ተምሮ እንደወጣና ሰሞ ቅርብ ጊዜ በዚህ ባለፈው 2 ዓመት ውስጥ እዚህ አደባባይ ላይ በሱ ፎቶ ጠፈር ላይ እንደተመራመረ የሚመሰክር ፎቶ ተለጥፏል። የአካባቢ ሰው ነው ይህን ነገር ያደረገው። ያ ደግሞ ለትውልድ ጥሩ ነገር እንዳስተላለፉ ነው። በዚሁ ደግሞ የተማሩ ሰዎቹን እንደገና ለማህበረሰቡ ለማሳወቅ ብዙ ሰዎች ይኖራሉ፣ እኛ ማናቃቸው ማለት ነው። ማህበረሰቡ እንዲያውቅ ቢደረግ መልካም ነው ባይነኝ ማለት ነው። ልክ እንደዚሁ ታሪክ ሐውልት የሚሰራላቸው ሰዎች አሉ አልፎ አልፎ፣ እንደዚሁ ቢሰራ ጥሩ ነው። አሁን ቅጣው ስትማር ሀሳብ እሳቤ ሁሉ ሰው ከመሆን ይጀምርና ዓለም አቀፋዊነት ነው የሚሆነው። አሁን ብዙ ሰዎች በተለያየ መንገድ እየተከፋፈሉ ስለሚታዩ በዚህ ለወንዶች ምን አደረገ ለሴቶች ምን አደረገ አይነት ነገር ነው። ያ ነው እንትን የሚያደርገው እንጂ እንደ ሰው እንደ ዓለም ለዓለም ያበረከተው ነገር ብትል ጎግል ይናገራል። ቅጣው ማለት የዓለማችን ትልቅ ሀብት ነው። በነገራችን ላይ የቅጣው ልጅ በአካል ከኔ ጋር ይገናኛል። አሁን ይህንን ኢንተርቪው ሁሉ ስሰጥ እኔን ሳታስፈቅድኝ እንዳይልኝ እሱ ጋር ኮሚኒኬት እናደርጋለን። ለእሱ ሊንኩን ሁሉ ልክለታለሁ። እሱንም አሁን የቤተ ማርያም ትምህርት ቤት ሲከፈትም እንትን አደርጋል። እሱም የሚያስበው በዚህ ልክ ነው። ኢትዮጵያን ይወዳል፣ ከፋን ይወዳል። በተለይ አባቴ የተማረበትን ትምህርት ቤት መጥቼ ያለ መስከረም እያለኝ ይሄኛውን መስከረም እየጠበቀ ነው። ፍቅሩን በዚህ ነው የሚገልጸው እና ቅጣው በጣም ትልቅ ሰው ነው። ያልተጠቀምንበትም ብንጠቀምበት ጥሩ ነው። ከፋ ካበረከተቻቸው ተጽዕኖ ፈጣሪ ምሁራን መካከል ሳይንቲስት ዶክተር ኢንጂነር ቅጣው እጅጉን በተመለከተ ከአብሮ አደጎቻቸውና ለመረጃው ቅርበት ካላቸው ጋር ቆይታ በማድረግ ያሰናደነው ዝግጅት በዚሁ አበቃ። በሌላ ርዕስ እስከምንገናኝ በያላችሁበት ሰላም። ራስን አስከብሮ ከዚያ ኢትዮጵያን ማበልጸግ ነው። እኔ የምፈልገው በሙያዬ እንዳገለግላችሁ አንድ ኢትዮጵያዊ ልጅ ነኝና ፍቀዱልኝ። ምክንያቱም አስመስክሬያለሁ። በእኔ በኩል አንድ ኢትዮጵያን የሚሳደብ ሰው ናሳ ውስጥ የለም። አንዴ ያከብራል፣ ኢትዮጵያዊን ያከብራል። ስለዚህ አይዟችሁ፣ እዚህ አንገታችንን ደፍተን አንሄድም በፍጹም።